ምልልሽ ነው አሁን ፔመንት ፕላኑ ረዘም ያለ ጊዜ ስለሆነ ሳይታወቅሽ ነው እዚህ ከፈች እኔ አልታወቀኝም እውነት ለመናገር አልተጨናነኩም አስጨንቅ በዚህ በጣም በቃ ደስ ያለኝ እሱ ደግሞ ፕሮግረሱን እያየሽ ስለሆነ የምትከፍለው ምንም ለዛም ባይሆን አልፎ አልፎ ኮምፕሮማይዝ ስለሚደረግ በዚህ ቀን ብቻ ሁሉ የሚገደብ ነገር አለ አሁን ሰዎች የሆነ ቤት ለመግዛት ብለው ቢያስቡና የሚገርም ነገር በጣም ዳገት ይሆንብሃል በፊት የማስበው ነው ነገር ግን በቃ ይሄ አሁን እየሆነ ያለው ነገር ሳታስበው ያደረግከው ነገር ከሆነ ጊዜ በኋላ ፍሬ አፍርቶ ስታገኘው ደስ አይልም ጨርሻለሁ ማለት ነው ትንሽ ነው የቀረኝ ማለት ነው ምናምን ነገር ሞራልህን ያመጣዋል በዛ ላይ ደግሞ ቴምሮች አታስጨንቁ አከፋፈል ላይ ዘገይሽ ተብሎ ብዙ እንትን የሚባል ነገር ምንም ነገር እንደው የሚገርም ነገር አንድ ወር አሳልፎ ነበር አንድ ወር አልወሰንም ምን ማለት ነው በደብዳቤ በውስጥ አልፎ አልፎ እንትን ይባላል ብቻ ተመራጭ ነው ለማንኛውም ምን አዲስ ነገር አለ ምን አዲስ አሁን አዲሱ ነገር ምንድን ነው በእርግጥ የመጣሁበት ምክንያት እሱ ነው በዚህ መገናኛ አዲስ የተወጣ ነው መገናኛ ዋው የሚገርም ነገር አለውና ምናልባት ደግሞ አንቺም ያው በዛች ጋር ታድምጣሪ ሆነ እንደው አከፋፈሉ ጥሩ ስለሆነ አሪፍ አድቫንቴጅ አለ ባይ ዘ ወይ የፒያሳው ቁልፍ ልትተረክቡ እንደሆነ ሰምቻለሁ ፊኒሺንግ ሊጀመር ነው አሁን ሰን በሞዴል ኮንስትራክሽን ስራ አልፎ ፊኒሺንግ የመገናኛው ስንት ፍሎር ነው ሙሉ ከፍታው ወደ ላይ 18 ኦኬ ልክ እንደዚህኛው ሪል ስቴት ነው በ3 አመት ነው የሚያልቀው በ3 አመት ነው በጣም ለየት የሚያደርገው 5% ነው አከፋፈሉ ማለት ቅድመ ክፍያ 20% ከፍይና ቀሪ ክፍያውን ደግሞ 5% ለ17 ጊዜ ማለት ነው የምርህ ነው ቀሪው ለ17 ጊዜ ይከፍላሉ ያ ማለት ኦልሞስት 5% መጀመሪያ ይከፍላሉ ነው ቅድመ ክፍያ 20% ይከፍላሉ ከዛ ክፍያውን ለ17 ጊዜ 5% ማለት ነው ጋይስ በጣም ኳሪፍ አማራጭ እኮ ነው ይሄ ጌታ በዚህ አጋጣሚ ምናልባት እያሰባችሁ ያላችሁ ሰዎች ዶላር ብረት ጨመረ ስንት ጨመረ ተብሎ ጨመረ የማይታወቅ ማለት ይሄ ነገራችሁ በጣም ነው ደስ የሚለኝ በነገራችን ላይ በዚህ አጋጣሚ ልንገራችሁ ብቻ ስቱዲዮ ጀምሮ አለ እስኪ ስለ መገናኛው ሳይት በደንብ ንገረን ለእንትኖችን ለምንድን ነው ለኦዲየንስ ፎርቲ አሁን በዋናነት የመገናኛ ሳይት ቦታ መንገድ ዳር ነው ያለው ምናልባት እንትን ታውቂዋለሽ ቤልቪው ሆቴል ቤልቪውን አውቀዋለሁ ከቤልቪው አጠገብ ወይም ደግሞ የከክፍለ ከተማ ጀርባ ማለት ነው ወደ ጫካ ፕሮጀክት ነው መንገድ አለ እዛ ጋር ነው ሁለተኛ ሶስተኛ ያከፋፈል እንትን አለው አንደኛው 100% የሚከፍል ከሆነ 35% ቅናሽ በነገራችን ላይ ስቱዲዮ በ2.7 ሚሊዮን ብር ስቱዲዮ ማግኘት የምትችልበት አጋጣሚ አለ ያ ማለት ስቱዲዮ ማላችሁ ከ2.7 ሚሊዮን ብር ጠቅላላ ክፍያ ይሄ ማለት 100% ላይ የሚከፍል ማለት ስቱዲዮ 2.7 በጣም አሪፍ ነው እሱ በጣም ለየት የሚያደርገው አንድ እሱ ትንሽ ካሬዎች ይዘምታል ባለ እንደሚፈልጉ ከሆነ ደግሞ እንደ 4.7 ሚሊዮን ብር አለ ያው እንደ ፍሎሩ እና እንደ ፍሎሩ ይለያያል ኦኬ ባለ አንዱ ቅድመ ክፍያ ከፈፈሉን 4 ሚሊዮን ስንት አሁን ይሄኛው 100% የሚከፍል ከሆነ 4 ቅድመ ክፍያ ካጠናቀቁ ስንት ነው የሚሆነው ቅድመ ክፍያ ከሆነ 20% ነው 20% 1.4 ሚሊዮን ብር ከፍለው ቀሪ ክፍያውን 5% አድርገው ያው ዋጋው ይጥላል ወደ 7.2 ሚሊዮን ብር ይሆናል ኦኬ ዋው ያው ቦታው ቆንጆ ነው በጣም አሪፍ ቦታ ነው እንጂ ቪልቪው አጠገብ አጠገብ ካስፋፋ አጠገብ አደባባይ ወደ ጫካ ፕሮጀክት ነው መንገድ አለ ሳጋ ነው ደግሞ የረሳው ነገር አለ 40/60 ነው የመጣ ነው በ40/60 ነው የመጣ ነው 40% አሁን ከፍለሽ 60% ነው ቤት ውስጥ ተረከበ የምትከፍለው ያው 60% አዎ ማለት ቤት ውስጥ ተረከበ 60% አዎ 60% ነው በተለይ ትረስት ኢሹ ያለበት ሰው ምናምን ያስረክበኛል የሚል ሰው ካለ 40% ከፍሉ 60% ቁልፍ ሲረከብ ማለት ነው መክፈል ይችላል በየሰዓቱ ላይ ይችላል ሌላው 100% የሚከፍል ከሆነ 35% ቅናሽ ይሄ በጣም አሪፍ ነገር ነው በነገራችን ላይ ጋይስ እየሰማችሁ ነው 40% ከፍላችሁ ቁልፉን ስትረከቡ 60% ትከፍላላችሁ ማለት ነው
አዲሱ መገናኛ ጋር የተሰራ ያለው ሳይት ቴምር ሪል ስቴት አይናችሁን አትሹ። እጃችሁ ላይ ያለውን ገንዘብ ተጠቀሙበት። ጌታ እንደ ቀልድ ነው የሚሄደው። በነገራችን ላይ ይሄ እንትን ሳይሆን እንደ ቀልድ ማለት እንደ ቀልድ ጀምራችሁ ሳታውቁት የቤት ባለቤት ነው የምትሆኑት። ስለዚህ ይሄ በጣም አሪፍ ነው። 40% ተከፍሎ ማለት ባለ አንድም ባለ ሁለትም ባለ ስቱዲዮም የኔ ቤቱ ማለት ነው። መገናኛ ሰዎች ነው ለየት የሚያደርጉ እሱ በቃ 40% ከፍሎ 60% ቤት ውስጥ ተረጋጋ ቦታው ቁልፍ ሲሰጡ ማለት ነው። ቁልፍ ሲሰጡ ዋው በዛ ላይ 10% ዲስካውንት አለው። ለዚህ ብርሽ 40% ውስጥ ከፍል 10% ከናሽ ተደርጎልሽ በዛ ላይ ደግሞ 60% ደግሞ ተስተካከለ ማለት ነው። በጣም አሪፍ አማራጭ ነው እንደዚህ ነው። ዋው እንዴት ነው መብራት ውሃ ምናምን ከርሰ ምንድን ነው? እንደዚህ ነገሮች አዎ ምንም እንትን የለውም። ኦሬዲ ድርጅቱ ብዙ አይነት ያከፋፈል እንትኖች አሉ። ድርጅቱ እንዲጨርሳቸው የሚፈልጉት ነገር ካለ በድርጅቱ ማድረግ የሚችሉበት አጋጣሚ ሰሚ ፊኒሽ እና ፉል ፊኒሽ የሚባል ነገር ስላለ ማለት ነው። ሰሚ ፊኒሽ ማለት ያው ድርጅቱ ኦሬዲ እንዲጨርስልን የሚል ከሆነ ማለት ነው። እሱ እንዲል ማድረግ አለባቸው። ፊኒሽንግ የሚፈልጉ ከሆነ ሌላ ዋጋ አለው። ስለሱ በደንብ አስረዳቸው። አሁን በዋናነት አሁን ሰሚ ፊኒሽ የምንለው ድርጅት ሰውየው ሙሉ ፊኒሽንግ ስራውን እኔ ጨርሰው የሚል ከሆነ ኦሬዲ ገንዘቡም ይቀንሳል። ገንዘቡም ይቀንሳል። ደግሞ እንደ ድርጅቱ ይጨርስልኝ ቁልፉን ብቻ ነው የምፈልገው የሚል ከሆነ ደግሞ በሌላ ዋጋ እንደዚህ ጥራለሁ። ራሱን ይቻላል አሰራር አለው። ግን እንዳልኩሽ አሁን ዋጋቸው እንዳልኩሽ አሁን ለምሳሌ ባለ አይን ስቱዲዮ 2.7 ሚሊዮን ብር አለ። አሁን ሰሚ ፊኒሽድ ነው። ኦኬ ጠቅላላ ዋጋ ማለት ነው። ይሄ አንድ ጊዜ የሚከፍሉ ተረጋግቶ በ3 ዓመት በ17 ዙር እንክፈል የሚሉ ከሆነ ደግሞ በ4.1 ሚሊዮን ብር መክፈል ይችላሉ ማለት። ስለዚህ ደንበኞች በፈለጉት እንትን አሁን 3 አይነት ኦፕሽኖች አሉ። አንደኛው 40/60 ያልኩሽ ቅድም 40% ከፍለው 60% ሲረከቡ አለ። ሁለተኛው ደግሞ 35% ቅናሽ የሚጠቀሙ ከሆነ 100% ለምሳሌ 4.1 ሚሊዮን ብር የሚሸጠው አንድ ጊዜ ሲከፍሉ ወደ 2.7 ሚሊዮን ብር አንዴ ሲከፍሉ ማለት ነው። አሁን ለተሰወጥ አፓርትመንት አልተለመደም። አልተለመደም። የለም ለምን ይገርመኝ ቅድመ ክፍያው ነው እንደሱ። ኦኬ ጠቅላላ ክፍያ ነው ሙሉ ለሚከፍሉ ማለት ነው። የደርባ 40/60 ይዛን ደግሞ የ4.1 ሚሊዮን ብሩ 40% ከፍለው 60% ሲራከቡ ያው ፍሌክሲብል ነው ባይዘው ቴምር መጣው ቢሮ ደግሞ ሞርት ቢሉ የተሻለ የበለጠ ደግሞ ኢንፎርሜሽኑን ለመውሰድ ቢሮአቸው ማየት ይችላሉ። አዎ ስልክ ማስቀምጥላቸዋለሁ። ቤተሰብ ከይስ ወደ ገደለው ገባና ምክንያቱም ያው ቴምሮች ደረሰኝ የሚሰጡኝ ነው የመጡት። ስለዚህ ያላቸው አማራጭ ስለ ቴምር ነው የምናወራው። ስለምንም ልናወራ አንችልም። እንግዲህ ጋይስ ደህና ናችሁ? እንዴት ናችሁ? ተዋብለናል። ጨምራችሁ ብዙ ያላችሁ ቡቴ ሽሮ አጣፍጠን አሪፍታል በእነሱ አሪፍ ነው። እሺ ዶሪ ያስኳቸዋል። አርጊስ እዛው ላይ ብላ በእናትህ አጣፍጠን እንዴት ነው ሙያ አይደለ? ነገር ስለሆነ እንኳን የተሰራችልሻለሽ አይቡ ደግሞ በጣም አሪፍ ነው። ብዙ አስጠበቅሽ ነው ጠበቅኳችሁና በቃ ለምን ገብቼ እያወራሁ እንችላላችሁ ምንም ብዬ ገና ልበላ ግን አልበላሁም። ማርያምን አልበላሁም። አንተ ስደውልልሽ ስዘጊው በቃ ደርሰሻል ማለት ነው አልኩኝ። ሰዓት ነው ጋይስ ላይክ እያደረጋችሁ ቴምር ሪል ስቴትን ምርጫችሁ አድርጉ። በኋላ እንዳይጠጥታችሁ። እኔ እንኳን የዛሬ ዓመት እንደ ቀልድ ጀምሬ ይኸው ጋይስ ትንሽ ነው የቀረኝ። ትንሽ ወገቤን ያዝ አድርጉኝ። አሁን ቁልፉን ስንቀበል ደግሞ አብረን ነው የምናከብረው። የምን አብረን ከእናንተ ጋር ከዩቲዩብ ቤተሰቦቼ ጋር አሁን መገናኛ የሚያወጣው ግን መሞከር አለብሽ። እሱ መገናኛ ለሱቅ አሪፍ ነው ቦታው። ለሱቅ አይ መኖሪያ ቤት ቆንጆ ነው። ከራኛ ራሱ ቀላል አይደል? ያው እንዳልኩሽ መንገድ ዳር ቦታ አሪፍ ነው። ቤት ቢያጠቅም እኮ ነው ማለት ነው። ዳያስፖራ አደባባይ ማለት ነው። ብልጥ ያከፋፈሉ ያው
አከፋፈሉ ባይዘው እውነት ለመናገር ከዚህኛውም አሪፍ ነው እንትኑ በጣም አሪፍ ነው። ምክንያቱም 40% ከፍለህ ቁልፍ ስትረከብ 60% መክፈል በጣም እንዴ አሁን እኮ ብዙ ሰው ምን እንደሆነ ታውቃላችሁ? ቤት መግዛት በጣም የሚከብደው እና የሚጨነቀው ነገር አሁን የሚጠራው ብር ያስደነግጣቸዋል። በተለይ የአረብ ሀገር እህቶቼ ምናምን ነገር እንደዚህ እኮ አይለንም እንደዚህ ይላሉ። በ1 ሚሊዮን እንግዲህ በትንሽ ክፍያ ከፍለው በሆነ ጊዜ እያጠራቀሙ ያንን ነገር መስራት ይችላሉ። እንደ ቀልድ በነገራችን እንደ ቀልድ አታስቡት ጋይስ፣ ጌታ ነው የምላቸው። እኔ ሲጀምር ይሆናል ብዬ አልነበረ ወይ የሆነ ጊዜ አቆመዋለሁ ብዬ ለራሴ ነግሬ ነበር። ግን ሳላስበው የሆነ ማለት አያጨናንቁኝም። እውነት ለመናገር የሚያጨናንቀኝም ሰው የለም። ሲቀጥል ደግሞ በቃ ሳላስበው ነው እያደረኩት ያለሁት እና የአሁኑ ደግሞ በጣም አሪፍ ነው። በተለይ ቤት መግዛት ለምትፈልጉ ሰዎች ይሄ የብሩ መጠን ራሱ ከፍ ያለ አይደለም። ገብቷችኋል? በዛ ላይ ደግሞ የመገናኛ ቦታ ወሳኝ ሎኬሽን። በነገራችን ላይ ቴምሮች ሎኬሽናችሁን በጣም ነው የምወደው። በእውነት በጣም ነው የምትመርጡት ቦታ በጣም ወሳኝ ቦታ ላይ የምትመርጡት። አንደኛ መንገድ ነው። አሁን ለኢንቨስትመንት ለመኖሪያ ራሱ ቢፈልጉ በጀርባ ጥሩ እንትኖች አሉ። ሁለተኛ የምንጠቀማቸው ማቴሪያል ቀላል አይደለም። እንዳልኩሽ ደግሞ ሰፋ ያለ ቤት የሚፈልጉ ሰዎች እስከ ባለ 3 መኝታ አለ፣ የካሬ አማራጭ አለ፣ እንደ ስፋት መጠኑ ማለት ነው። ባለ አንዱ ካሬው ስንት ነው? 60 ካሬ አለ ለምሳሌ። ባለ አንዱ 60 ካሬ 60 አለ። ባለ ሁለቱስ? ኦኬ ባለ አንዱ ካሬያቸው ልዩነት አላቸው። ኦኬ 70 ካሬ አለ። ማቤቱ ናቸው። ሌላው ደግሞ ባለ 2 መኝታም ካለች ደግሞ ለምሳሌ 90 ካሬ አለ። ባለ 3 መኝታ እስከ 145 ካሬ ስፋት መጠናቸው ይለያል። ዲዛይን አማራጭም አለ። እሱ አሪፍ ለየት የሚያደርግ ነገር እሱ አሉ። የዲዛይን አማራጭ አለ። ሁለተኛ ደንበኞችም ደግሞ የተሻለ ቀለል ዝቅ ያለ ፍሎር የሚፈልጉ ሰዎች ካሉ ከፈርስት ፍሎር ጀምሮ ማግኘት ይችላሉ። ፈርስት አንደኛ ፎቅ ላይ ማግኘት ይችላል። በጣም ያለው ቅርብ ጊዜ ወጣ ሳይት ነው ይሄ መገናኛው። በነገራችን ላይ የሳር ቤቱን ጨርሳለሁ። የሳር ቤት ግን አዲስ ሳይት ወጥተናል። እዛው ሳር ቤት የምርን ይሄኛውን አለቀ። ይሄኛው እዚህ ጋር ያለው አልቋል። ይሄኛው ኦሬዲ ሽያጭ ማለት ግንባታ ሽያጭ አልቋል። አሁን ሽያጭ አልቋል። ምክንያቱም አንድ ወዳጅ ይገቡላልኝ ማለት ነው። ሽያጭ ጠይቃ የሳር ቤቱ አልቋል ነው። ያኛው ሳይት አልቆ